ቤኪ ስፖርት ውድ የቻናላችን ቤተሰቦች የዕለቱን አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ መጥተናል። በመጀመሪያ ማንቸስተር ዩናይትድን ስንመለከት የአርሰናሉን ሉዊስ ስኬሊን ለማስፈረም መደበኛ ያልሆነ ጥያቄ ማቅረቡና ተጫዋቹም ወደ ዩናይትድ መምጣት እንደሚፈልግ የተገለጸ ሲሆን ዩናይትድም በግራ መስመር ተከላካይ ቦታ ከያዛቸው እጩዎች መካከል ግንባር ቀደሙ መሆኑ ተገልጿል። ሌላው ማንቸስተር ዩናይትዶች የአሬብ ላይፕዚጉ ድንቅ የመስመር አጥቂ ያንዲ ማንዴን በከፍተኛ ደረጃ የሚፈልገው ተጫዋች ሲሆን ምንም እንኳን የዝውውር ዋጋው 100 ሚሊዮን ይደርሳል ተብሎ ባይጠበቅም መጠኑ ከቀነሰ ተጫዋቹን የግሉ ለማድረግ ዝግጁ እንደሆነ ተገልጿል። ሜን እንዳስነበበው ከሆነ ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት ሁለት የአማካይ ክፍል ተጫዋቾች፣ አንድ የግራ መስመር ተከላካይና አንድ የግራ የመስመር አጥቂ እንደሚያስፈርሙ የተገለጸ ሲሆን ጥሩ አጋጣሚም ከተገኘ የማል ተከላካይ እንደሚያስፈርሙ ተዘግቧል። ሌላው ማንቸስተር ዩናይትድን በተመለከተ አንድ አስገራሚ መረጃ ላጋራችሁ። ማንቸስተር ዩናይትድ በዚህ ሲዝን በሊጉ 56 ጎሎችን አስቆጥሯል። ይህም ከመላው አውሮፓ ካሉ 5 ታላላቅ ሊጎች ግብ በማስቆጠር 9ኛ ደረጃ ላይ ይገኛል። ይህ አምና በሊጉ ብቻ ማንቸስተር ዩናይትድ 16ኛ ደረጃ ላይ ይዞ ነበር ግብ በማስቆጠር ያጠናቀቀውና የዩናይትድ የማጥቃት መሻሻል እጅግ አስገራሚ ሆኖ ተገኝቷል። አርሰናልን ወደ ተመለከቱ መረጃዎች ስናልፍ የአርሰናሉ አሰልጣኝ ሚኬል አርቴታ ከሳውዛምፕተን ጨዋታ በፊት ጋዜጣዊ መግለጫ የሰጡ ሲሆን በዚህም ቲምበርና ኦዴጋርድ ለመመለስ እንደተቃረቡና ለሳውዛምፕተን ጨዋታም የመጫወቻ ደቂቃ ሊያገኙ እንደሚችሉ ሲነገር ኤዜና ኤንካፔ ለጨዋታው እንደማይደርሱና የመመለሻ ጊዜያቸውም እንደማይታወቅ ሲገለጽ ማዱዌኬም ለቀናቶች ወደ ሜዳ እንደማይመለስና ነገር ግን ለቻምፒየንስ ሊግ ጨዋታ ሊደርስ እንደሚችል ተነግሯል። ሌላው የቀረበለት ጥያቄ ከብሔራዊ ቡድኑ ለቀው ወደ አርሰናል የተመለሱ ተጫዋቾች ለነገው ጨዋታ ዝግጁ እንደሆኑ ሲጠየቅ እሱም ነገ አብረን እናያለን ሲል አጠር ያለ መልስ ሰጥቷል። ስለ ወሩ ምርጥ አሰልጣኝ ሽልማት ሲጠየቅም ይሄ የቡድኑ የስራ ውጤት እንደሆነና ሙሉ ቡድኑ እንዳሸነፈው ተናግሯል። ውድ የቻናላችን ቤተሰቦች እስካሁን የምንሰራው ፕሮግራም ከተመቻችሁ ሰብስክራይብ በማድረግ ላይክ በማድረግ ለሌሎች እንዲደርስ አድርጉልን። የኤፍኤ ካፕ ጨዋታዎች ዛሬ መደረግ ሲጀምሩ በዚህም ቀን 8:45 ላይ ማንቸስተር ሲቲ ከሊቨርፑል የሚያደርጉት ጨዋታ በጣም ትኩረትን የሳበ የሳምንቱ ትልቁ ጨዋታ ነው። ምሽቱንም ሌሎች ጨዋታዎች ሲቀጥሉ ቼልሲ ከፖርትማውዝ ጋር በሜዳውና በደጋፊ ፊት ምሽት 1 ሰዓት ከሩብ ይገጥማል። ምሽት 4 ሰዓት ላይ ሳውዛምፕተን ከአርሰናል የሚጫወቱ ሲሆን ጨዋታውን በሳውዛምፕተን ሜዳ እንደሚደረግ ሲጠበቅ አርሰናልም ለአዳዲስ ልጆች እድል እንደሚሰጥ ይጠበቃል። በስፓኒሽ ላሊጋ ሪያል ሶሲዳድ ከሌቫንቴ 9 ሰዓት፣ ማዮርካ ከሪያል ማድሪድ 11 ከሩብና ሪያል ቤቲስ ከኤስፓኞል 1 ተኩል ሲጫወቱ የዕለቱ ተጠባቂ ጨዋታ ምሽት 4 ሰዓት ላይ ባርሴሎና ከሜዳው ውጪ አትሌቲክ ማድሪድን ይገጥማል። በሌሎች ሊጎች በርከት ያሉ ጨዋታዎች ሲካሄዱ ቡንደስሊጋ ላይ ፍራይበርግ ከባየርን 10 ተኩል ሲጫወቱ ስቱትጋርት ከዶርትመንድ 1 ሰዓት ተኩል ይገጥማል። በሴሪያም ቬሮና ከፊዮሬንቲና የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ውድ የቻናላችን ቤተሰቦች የምንሰራው ፕሮግራም ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁንም ኮሜንት ላይ በማስቀመጥ